ሰላም እቺ ዛሬ በሌላ ባበደ ምርጥ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ የቡልቡላ ፓርክ እናያለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለብሷርስ ይመጣችሁ መጥቷል። እንሄዳለን ነው ራይድ ገብተን ወደ ቡልቡላ ፓርክ እንደምትመለከቱት ይኸው ቡልቡላ ፓርክ ደርሰናል። አሁን ውስጥ ያለው ነገር ሁሉንም ነገር አሳያችኋለሁ። ወደ ቪዲዮ ያ 50 ብር ነው። ይኸው እኛ ገዝተናል። እዚህ ጋር በ50 ብር ከፍላችሁ ያለውን ነገር ሁሉንም ነገር መጠቀም ትችላላችሁ። አሁን ቪዲዮውን አሳያችኋለሁ። ከዛ በኋላ ብዙ ነገር ነው ማሳያችሁ። ከኔ ጋር ቪዲዮውን እስከመጨረሻው እያያችሁ እንደምትመለከቱት የኳስ ሜዳ ምናምን ቦታ አለ እና አሁን ውስጥ ገብተን ካጫወቱት እንጫወታለን። ቼክ እናደርገዋለን። ወደ ውስጥ እንግባ። ሜዳውን ደግሞ እንደምታዩት ነው። ሰዎች ምናምን እየመጡ ይጫወታሉ። ሌላው እዚህ ጋር ደግሞ ባስኬትቦል ምናምን አለ። እሱንም ተጫውተን ማሳያችሁ ይሆናል። ዛሬ ምርጥ ቪዲዮ እንደሚሆን አልጠራጠርም። ይመቻችሁ። ይሄን ቪዲዮ እያያችሁ እዚህ ጋር እንደምታዩት የህፃናት መጫወቻ ቦታዎች አሉ። ቅድም ኳስ ለመጫወት ሞክረን ነበረ ግን አልሆነም። ለዛ እዚህ ደግሞ ዋና ምናምን አለ። ያ ነገር ሸርታጤ ምናምን አለ። ልጆቻችሁን እያመጣችሁ መዝናናት ትችላላችሁ። የታችኛውን ፓርት ምናምን አይተናል። አሁን ደግሞ ወደ ላይ ያለውን ነገር አሳያችኋለሁ። ሲቀጥል ደግሞ እዚህ ጋራ የህፃናት መኪና ምናምን ትነዳላችሁ እና እንደምታዩት እዚህ ጋር ቡና መጠጫ ምናምን ቦታና አይስክሪም ይሸጣል። እዚህ ጋር ደግሞ እንደምታዩት እዛ ጋር ፈረሶች ምናምን አሉ። ያበደ ፎቶዎችን እንነሳለን። በዛ ያያችሁ ቪዲዮ አሁን እዛ ቪዲዮ ያበደ ፎቶ ነው የምነሳው። ቆይ ላሳያችሁ። እዛ ጋር ደግሞ እንደምታዩት ተራራ ምናምን ነገር አለ የተሰራ። እውነተኛ ይሁን አናውቅም። ሄደን አጣርቼ ያሳያችኋለሁ። ቦታው በጣም ነው የሚያምረው። እንዳለ አረንጓዴ ነው። ዙሪና አሳያችሁ። ይኸው እንደምታዩት እዚህ ጋራ ተራራ ምናምን አለ። እዚህ ጋር ውሃ ልጅ አሳያለሁ። በቃ እዛ ጋራም ደግሞ እንደምታዩት ወንዝና ተራራ ምናምን አለ። ቦታው በጣም ሪፍሬሽ የሚያደርግ ቦታ ነው። መታችሁ ሞክሩት። ቡልቡላ ፓርክ ይለያል። ከእናንተ ጋራ ቦታውን አንድ ላይ እየጎበኘን ነው። ወደዚህም እንደምትመለከቱት ከኔ እኩል ሙሉ ፓርኩን አሳያችኋለሁ። ሙሉ ቪዲዮን ተከታተሉ። አሁን ደግሞ ወደ ላይ ሄደን ሌላውንም አሳያችኋለሁ። አይን የሚስቡ አበባዎች አሉ። እዛ ጋር እንደምትመለከቱት ደግሞ የቅጠል ምልክት አለ። አሁን ወደ ላይ አየሄድን። ጋይስ ሰብስክራይብ ያደርጋል።
ደግሞ እንትን አለ መጫወቻ ምናምን አለ። ለኛ የሚሆን እንጫወታለን ማለት ነው። አሁን እዚህ ጋር እንደምታዩት ቴብል ቴኒስ አለ፣ እሱን እንጫወታለን። ከዛ አንድ ባዶ እየመረጥኩኝ ነው ማለት ነው። ቀጥል ቴብል ቴኒስ ተጫውተናል። እናጫወተው እሱ ይሄንን ቴብል ቴኒስ መጫወት ከፈለጋችሁ ደግሞ 30 ብር ነው፣ እየመጣችሁ መጫወት ትችላላችሁ። ደግሞ ህፃናት የሚጫወቱበት ቦታ አለ እዚህ ጋር እዛ ጋር ደግሞ ትራምፖሊን ምናምን አለ። እዛ ጋር ደግሞ ዋና ገንዳ አለ። እዚህ ጋር ያለው ነገር ይሄን ይመስላል። አሁን ደግሞ የምንሄደው የት ይመስላችሁ? አሳ እናጠምዳለን። በቃ ቪው እንዳለ ፓርኩ በጣም የሚያምር ቦታ ነው እና ከኔ ጋር ሆናችሁ ሰብስክራይብ ያድርጋችሁ። እኔ መሰለ ቦታ ላይ አሁን እኔ ወንድማችሁ አሳ ላጠምድላችሁ ነው። ከላይ ያለው ቪው ራሱ እንዴት እንደሚያምር እዩት። በቃ ጋራ ሸንተረሩ ገጠር ያለው ነው መሰለኝ። እናቴ ገጠር አይቻላቅም እዚህ ከዛ በኋላ ደግሞ በጣም ቦታው ምን አይነት ቦታ እንደሆነ እግዚአብሔር በዚህ ለጥቂት ክፍል ነው 50 ብር በ50 ብር ነው እንደዚህ ምንዝናናው ማለት ነው። እና እዚህ ቦታ በጣም ደስ ይላል። እዚህ ጋር ደግሞ ወደ ዋናው የአሳ ማጥመጃ ቦታ እየወረድን ነው፣ እየተከታተለ በጣም ንፋስ አለ። ሰው እንደምትመለከቱት አሳውን ምናምን እያጠመደ ነው። እና ይሄን ቪዲዮ ከወደዳችሁት ላይክ ሰብስክራይብ ማድረግ እንዳይረሳ። እስኪ 100 እንግባ 100 ቅድም እናት አሁን አሳ ልናጠምድ እና ለአሳ ለማጥመድ ደግሞ 100 ብር ትከፍላላችሁ። ከዛ አሁን አሳ እናጠምዳለን። እሱን ለማጥመድ ከፈለጋችሁ 100 ብር ነው። ሲቀጥል ደግሞ እዚሁ የምትበሉት ከሆነ 1000 ብር፣ ቤታችሁ ይዛችሁት የምትሄዱ ከሆነ ደግሞ 800 ብር ነው እና ደግሞ በኪሎ ነው። አሁን ደግሞ አይስክሬም ልንገዛ ነው እና እዚህ ደግሞ የጾምና የፍስክ አይስክሬም አላቸው። ብዙ አይነት ነው ያለው እና ገዝተናል። በቃ አሁን ደግሞ ወደ ፋስት ፉድ ምግብ ቤት እንሄዳለን። ከዛ በኋላ በላ ከሆነ እንበላለን፣ ማንበላ ከሆነ እንበላለን። ደግሞ አዘናል
እና እኛ ያዘዝነው እርጥብ ነው። የጾምና የፍስክ ምግብ አላቸው። እኛ ጾመኞች ስለሆነ እርጥብና የአታክልት ፒዛ አላቸው። የፍስክ ደግሞ በርገር፣ ፒዛ፣ ሳንዱች ምናምን አላቸው። አሁን ምግቡ እስከሚደርስ ድረስ እኛ እዛ ጋራ ገበጣ እንጭታለን። እንዲደምን እንጭታለን። አቅም ሲያሳየን ከዛ ረሳኑና በላን። ደግሞ ዝናብ እየዘነበ ስለሆነ ለቪዲዮ አይመችም። ስንወጣ ደግሞ ቀጽላት ዝናቡ ደግሞ አላሰራ ብሎናል። በዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።